ተምቹ ለሰላምዬ እውነቱን ነገራት። ሰላምዬ በጣም ደነገጠች። እንዴት እንደዚህ ታደርጋለህ አለችው። ተምቹ በጣም ተጸጸተ። ተምቹ ጓደኛውን ደብድበው ወደ ወይዘሮ ባዩሽ ጋር እንደወስደውና በርቀት ሴትዮዋን እንዳሳየው አዘዘው። ጓደኛው ግን እንደምታስበው ስላላደለ ላደርገው አልችልም አይለው። የምርመራ ውጤቱ ከተቀየረ በኋላ ሀንዬ ስቃይ በስቃይ ሆነች። ወይዘሮ ሜላት አሰቃየቻት። ነገር ግን ሀንዬ እጅ አልሰጥም አለች። ተምቹ አሁንም ጓደኛው ጋራ በፍጹም ይህንን ያደረግከው አንተ ነህ፣ ስለዚህ ሴትዮዋን ማሳየት አለበት ሲል ክርክር ውስጥ ገቡ። ሰላም ሰላም ይቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት በዝዝት ይበል በያላችሁበት። ሀንዬ ከቀን ወደ ቀን ለቅሷ እየበረታ ነው። የምታለቅስበት ምክንያት እንግዲህ የአባቷ ምክንያት ነው። አባቷ በጠና ታመዋል። ነገር ግን አሁን ላይ ሰርታ እንኳ በሰራተኝነት ሰርታ አባቷን እንዳትረዳ ወይዘሮ ሜላት ልታሰራት አልቻለችም። በጣም ትሰርባታለች፣ ታንቋሽሻታለች፣ ሌባ ትላታለች። ነገር ግን ሰላምዬና ምላሴ እባክሽን ሀንዬን እንድትናገር አንፈልግም ብለው ቢሏትም ነገር ግን ስወጣ ስገባ ልጆችን የቀየርሽብኝና አንቺ ነሽ በማለት ታሰቃያት ጀመር። ሰላምዬና ተምቹ ተገናኙ። ተምቹ ሰላምዬን አገኛት፣ እውነቱን ነገራት። እያንዳንዱ ነገር እንዴት እንደሰረቀው ፎቶውን ሰርቆ በሆነ ልጅ በጓደኛዬ ነው እንዲህ አይነት ፎቶ ከሰረክና መስቀል እዚህ ቤት ምክንያቱም ያንን ፎቶ እንዲሰርቅ ያደረገችበት ምክንያት ልንገራችሁ። መጀመሪያ ወይዘሮ ባዩሽና አቶ ኖላዊ ይቅርታ፣ አቶ ኖላዊ የድሮ ሚስቱ ናት። መውለድ አትችልም ብላ በመውለድ ምክንያት የተለያዩ ነው። ነገር ግን እሷ ራስ ወዳድና ስግብግብ ስለሆነች እንጂ አቶ ኖላዊ መውለድ ስለማይችል ሳይሆን ራሷ መውለድ ስለማትችል ነው። ነገር ግን ይሄንን በፍጹም አያውቅም። ከዚያ በኋላ ግን ተመልሳ ወደ አቶ ኖላዊ ጋር ስትሄድ አቶ ኖላዊ ይችን ቆንጅዬ ልጅ እያሳደገ በደስታ እየኖረ ነበር። ልጅቷ ከየት መጣች የሚለውን ነገር ስታጣራ ቤተ ክርስቲያን ሲመለሱ ወድቃ እንዳገኛትና አሁን ላይ አባትነቱን ተረክቦ እያሳደጋት እንደሆነ በስነ ስርዓት ታውቃለች። ከዚያ በኋላ ስለ እናቷ ማጣራት ስትጀምር እናቷ እዚህ ቦታ እናቷ ማጣራት ስትጀምር ለካ እናቷ የገዛ ጓደኛዋ ሆና ተገኘች። የገዛ ጓደኛዋም ደግሞ ጠፍታብኛለች ልጄ ጠፋችብኝ ስትላት ያለችበትን እንኳ እያወቀች ልትነግራት አልፈለገችም። ምክንያቱም ለዚህ ነገር አዘጋጅታትና ሀብትና ንብረት እንድትወርስ አድርጋ ለዚህ ነገር የገዛ የእህቷን ልጅ እስከምታደግ እየጠበቀች ስለነበር ይሄንን ትወና እንድትተውንላት ለዛ ነው እንጂ ከድሮ ጀምሮ አቶ ኖላዊ ከተለያዩ በኋላ ይች ልጅ እንደሚያሳደግና የጓደኛዋ ልጅ እንደሆነች በደንብ ታውቅ ነበር። መለስ ልበላችሁን አሁን ልመልሳችሁ። ስረቅ ወዳለችው መስቀልና ፎቶ እንዳላት በደንብ ታውቃለች። ታሪኩን በደንብ ስለምታውቅ ነው ወይዘሮ ባዩሽ ፎቶውን ሰርቆ መረጃ ይዛ ሂዳ በስነ ስርዓት የእህቷን ልጅ እንደዛ ያደረገቻት። ምክንያቱም መስቀልና ፎቶ የት እንደሚቀመጥ ውድ ነገር አቶ ኖላዊ ውድ ነገር እምን ቦታ እንደሚያስቀምጥና ያንን በደንብ ታውቃለች። ለዛም ነው ሂዳ ስረቅ ያለችው። እናም ለሰላምዬ ሁሉንም ነገር ነገራት። 50 ሺህ ብር እንሰጥሃለን ሲሉት አሲር ጓደኛዬ በጣም ስለተጨነቀ እኔም ተፍ ተፍ እንበል ብለን ነበር። ተፍ ተፍ ብለን ገንዘብ ማግኘት ግን ያን ያህል ከባድ ነው፣ አልሞላልንም። እንኳን ሊሞላ ቀርቶ አይደለም የተወሰነ እንኳን ሊሆንልን አልቻለም። ሲጨነቅ ሳየው የሆነ ስራ መጣልኝ። ፎቶና መስቀል ካመጣህልን 50 ሺህ ብር እንሰጥሃለን ብለው ሲሉኝ ከዚያ በኋላ ተስማማሁ። ያንን ሂጄ ቤታቸው ሂጄ መስቀሉንና ፎቶውን ሰጠኋቸው። 50 ሺህ ብሩንም ሰጡኝ አላት። 50 ሺህ ብሩን ታዲያ ምን አደረግከው? ለ50 ሺህ ብር ብለህ ገንዘብን ቤተሰብን ሁሉን የሚያስኬድ ቤት ሂደህ አምነው የተቀበሉህን ሰዎች ክደህ ትሰርቃቸዋለህ አለችው። 50 ሺህ ብሩን ለአሲር ሰጥቼ አባታቸው እንዲታከም አድርጊያለሁ። ነገር ግን እኔ እንደዚህ አይነት ለውድ ነገር እንደሚፈልጉትና በፍጹም አላቅም። ሀና ደግሞ የእናንተ እህት ቤተሰብ መሆኗን በፍጹም አላቅም። ተራ ነገር ነበር የመሰለኝ። ለዛ ነው አሁን ላይ የምነግርሽ። ሀና አልዋሸችም አላት። ሲጀመርም ሀና እንደማትዋሽ እኔ በደንብ አውቅ ነበር። ሀና ትክክል ነበረች። በቃ ሀና እህት የሆነች በጣም ደስ አላት።
ደስም ማለት የሚገርም ስሜትም ተሰማት። ግራ ግብት ብሏታል። የሚሰማትንም ማዳመጥ አልቻለችም። ሰላምዬ እንደ ማልቀስም እንደ መጨነቅም አለች። ነገር ግን አሁን ላይ ፎቶውና መስቀሉን የያዘችው እርግብ የምትባለው እናንተ ቤት ያለችው ናት። ስለዚህ አፍንጫዋን ይዛ ታመጣለች አለ። አሁን ላይ ወይዘሮ ባዩሽ ደውላ ለዛ ልጅ መስቀሉና ፎቶውን ለከባድ ነገር እንደፈለጋችሁ ታውቋል። ስለዚህ ሂዶ መንገሩ ስለማይቀር ከዚህ በኋላ እኔ እጄን አንስቻለሁ ብሎ ደውሎ ነገራት። ይሄንን አታደርግም ለማንም ትንፍሽ እንዳይልና ተስማምተን ተፈራርመን ነው ገንዘቡን የሰጠሁት። ከዚያ በኋላ ዋጋውን እሰጠዋለሁ የሚናገር ከሆነ ስትል ወይዘሮ ባዩሽ አስፈራራች። አቶ ኖላዊ በጣም ተዳከሙ። ዶክተሩ በሚሰጣቸው መርፌ በጣም ተዳከሙ። የሚሰጣቸው መርፌ ደግሞ ሰውነታቸው እንዲዳከምና በቅርብ እንዳይነቁ የሚያደርግ ነው። እሱም እርምጃቸውን ለማስተካከል ወደፊት የሚራመዱትን ነገር ለማስተካከል ስለሚሞክሩ ነው። ወደፊት ለማስተካከል የሚሞክሩን ነገር እርግብ ቤቱን ተረክባና ሀብቱን ተረክባ ለአክስቷ እንድትሰጣት ገንዘብ እየሰጠችና ነገሮችን ለማስተካከል ያላትን ሁላ የጓደኛዋ ሙጥጥጥ አድርጋ ለመውሰድ ስላሰበች ነው ይህንን እርምጃ ሁላ ሄደችው። የሐኪም ቤቱንም ምርመራ እንዲቀይረው ዶክተሩ ያደረገችው። አሁን ላይ አቶ ኖላዊ በዚህ ከቀጠለ ለሞት ስለሚያደርሰው ሀና ይሄንን ጉዳይ በጣም አስጨንቋታል። አባቴ በእርግጥ ህመምተኛ ነው። የመጨረሻው ሕክምና እንደሚያዳክም ብዙ ዶክተሮች ነግረውኛል። በዚህ ልክ ግን ሊሆን አይችልም። አሲር ተጨነቀ እና ምን ይሻላል ሀንዬ? ከቀን ወደ ቀን እኮ ይነቃሉ ብለን እስካሁን ድረስ አልነቁም። እንደዚህ ራስ የሚያስት ነገር የለም። ከሰውነታቸው መንቀሳቀስ እንጂ እንደዚህ ምላሳቸው ይታሰራል ወይም እንደዚህ ይሆናሉ ያለኝ የለም። ዶክተሩ አዎ ትንሽ ሰውነታቸው ይዳከማል፣ ከዛ ውጭ ምንም ነገር እንደማይሆኑ ነበር የነገረኝ አለች። ሰላምዬ የሰማችውን ነገር ማመን አቅቷት ብቻዋን እያወራች ወደ ቤት ሄደች። ከዛ በኋላ ምን ሆነሽ ነው ልጄ ብትላት ወይዘሮ ሜላት ልታናግራት አልፈለገችም። አትንኪ ዘወር በይልኝ ብላ ገፍትራት ገባች። ክላሷን ቆልፋ ማንም ሰው እንዳይመጣ ብላ ማልቀስ ጀመረች። እያንዳንዱ ነገር ሀንዬን ያደረጓትን ነገር እንዲሁም ያሰቃዩት የገዛ እናቷ ሰራተኛ እያለች ናቀቻት። ሰራተኛ ሳትሆን ሙያዋን ትታ ለአባቷ ስትል ዝቅ የምትል አሁን ደግሞ አባቷን መተው አትችልም። ምንድን ነው የምናደርገው እያለች ማልቀስ ጀመረች። እርግብ መታ ምን ሆነሽ ነው እህቴ? በሰላም ነው አለቻት። የዚህ ውሸታም ውጭልኝ ከዚህ ውሸታም ብላ ተናገረቻት። ምን እያልሽ ነው? ምን ለማለት ፈልገሽ ነው አለቻት። ምንም ለማለት አልፈለኩም፣ ከዚህ ውጭልኝ ነው ያልኩሽ፣ ከፊቴ ላይሽ አልፈልግም ብላ በሩን ገፍትራት ወረወረቻት። ወይዘሮ ሜላትም ተናደደች። ልጅን እንዴት ተወረውሪያታለች ስትላት በጣም ተጣሉ። ውዶቼ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወዳችሁ